ሰላም እንዴት ናችሁ? ዛሬ ደግሞ ስለ ኮፒራይት እናወራለን። ኮፒራይት የዩቲዩብ ኮፒራይት ህጎችን በተወሰነ መልኩ የማውቃትን ከተለያዩ ምንጮች ሪፈር ያደርኳትን እነግራችኋለሁ። ስለ ኮፒራይት እንዳወራ ያስገድደኝ ባለፈው ሳምንት የተለያዩ ሊንኮችን እያየሁ ነበር የአዲስ ዩቲዩበሮችን እና ብዙውን ጊዜ እኛ አዲስ ጀማሪ ዩቲዩበሮች የምንሳሳታቸው ስህተቶች አሉ። እነዛን ስህተቶች ደግሞ በመነጋገር እንፈታቸዋለን ብዬ አምናለሁ። የመጀመሪያው ስህተታችን ደግሞ ሆኖ ይታየኝ የኮፒራይት ችግር ነው። ብዙዎቻችን እንደወረደ የሰውን ቪዲዮ ሎድ ስናደርግ ስለነበረ ስለዛ ነገር ትንሽ ኢንፎ መስጠት ጠቃሚ ነው ብዬ ስላሰብኩኝ ነው። ዩቲዩብ ከየትኛውም ሶሻል ሚዲያ በላይ በኮፒራይት ሩል በጣም ጥብቅ እርምጃ የሚወስድና ኮፒራይትንም በመቆጣጠር በጣም የሚገርም እንትን ነው እና ዩቲዩብን በኮፒራይት እንሸውደዋለን ብዬ አላስብም። ሁለት አይነት የኮፒራይት አይነቶች አሉ ዩቲዩብ ላይ ማለት ነው። የመጀመሪያው ኮፒራይት ክሌም ይባላል። ሁለተኛው ደግሞ ኮፒራይት ስትራይክ ይባላል። ብዙዎቻችሁ ስትራይኩን የምታውቁት ይመስለኛል። ኮፒራይት ክሌም ምን እንደሆነ ምናልባት ከዚህ በፊት ለማታውቁት እሱን በደንብ አብራራላችኋለሁ። ስትራይክንም እንደዚሁ ሁለቱንም በተወሰነ ያክል ካለኝ መረጃ አንፃር ትንሽ ነገር እላችኋለሁ። የመጀመሪያው ኮፒራይት ክሌም ማለት የሰውን ቪዲዮ ወይም ደግሞ ሙዚቃም ሊሆን ይችላል ከቴሌቪዥን ሪከርድ አድርገንም ሊሆን ይችላል ማንኛውም የሰው የሆነን ነገር ቪዲዮአችን ላይ በእኛ ቪዲዮ ላይ የሆነ ፓርቱ ላይ ስናስገባ ማለት ቆርጠን ሊሆን ይችላል ኤዲት አድርገን በማንኛውም ወይ የሰውን ነገር እኛ ጋር ምን ስናደርግ ነው ስንጨምር ማለት ነው። በዚህን ጊዜ ዩቲዩብ አውቶማቲካሊ ይሄ ነገር የሰው እንደሆነ ወይም ደግሞ ከዚህ በፊት ሌላ ኦነር ጋር በሌላ ኦነር ይሄ ነገር ሴቭ እንደተደረገ ዩቲዩብ ላይ ያውቀዋልና አውቶማቲካሊ ምንድነው የሚያደርገው ዩቲዩብ በራሱ ማለት ነው ኢሜል ይልክልናል። ኮፒራይት ክሌም ብሎ ኢሜል ይልክልናል። ይሄ ኮፒራይት ብዙም ችግር የለውም። ያ ማለት ምንድነው ያን ያክል የሚያሳስብ አይደለም። ሊስተካከል የሚችል ነገር ነው። ቻናላችንንም የመጉዳት እድሉ ያን ያክል አይደለም። ብዙም አይጎዳብንም ቻናላችንን። ምንድነው የሚያደርግብን እዚህ ጋር ለምሳሌ የሆነ ሰው ለምሳሌ ከፋና ቲቪ ሊሆን ይችላል የሆነ ፓርቱን ከወሰደ ምንድነው የሚያደርገው ኢሜል ከላከልን በኋላ ያ የፋና ቲቪው እንትኑ የወሰድነው ፓርቱ ማለት ነው ቪዲዮ በእኛ ቪዲዮ ላይ እስካለ ድረስ ምን ይሆናል ዋች ሃወሩ ፐብሊክ ዋች ሃወሩ ለኛ ሳይሆን የሚቆጠርልን ለዛ ሰውዬ ነው ማለት ነው። ወይም ደግሞ ለወሰድንበት ለምሳሌ ከፋና ከሆነ የወሰድኩት ያንን ቪዲዮ ፐብሊክ ዋች ሃወሩ የሚቆጥረው ለኛ አይደለም። ብዙውን ጊዜ ፐብሊክ ዋች ሃወራችን አሪፍ ቪዲዮ ኤዲት እያደረግን ከዛም ከዚህም እየወሰድን ፐብሊክ ዋች ሃወራችን ከቪው ጋር አይነጻጸር ማለት ብዙ ቪው ሊኖር ይችላል ግን ዋች ሃወሩ በጣም ትንሽ ሊሆንብን ይችላል እና እንደዚህ አይነት ነገር ሀፕን የሚያደርገው ኮፒራይት ክሌም በሚያጋጥምበት ጊዜ ነው። ኮፒራይት ክሌም ማለት አሁን እንደነገርኳችሁ የሰውን የሆነ ነገር ስናስገባ በእኛ ቪዲዮ ኮንቴንት ላይ ምን ያደርግብናል ዩቲዩብ በራሱ ጊዜ ያስመርጠናል። ማጥፋት ትፈልጋለህ ይላል መጀመሪያ ኢሜል ሲልክልህ ቪዲዮውን ማጥፋት ትፈልጋለህ ይላል። ቪዲዮውን ማጥፋቱ ብዙም እንትን አይደለም ከመናጠፋው በእንተወው ይሻላል። አልፈልግም ካለው ምንድነው የሚያደርገው ዩቲዩብ በራሱ የኛን ያ ቪዲዮ በታየው ልክ ፐብሊክ ዋች ሃወሩን ለኛ ሳይሆን የሚጨምርልን ለዛ ሰው ወይም ደግሞ ለባለቤቱ ለኦነሩ ለኦሪጂናሉ ኦነር ነው ማለት ነው። ሌላው ደግሞ ትንሽ እንትን የሚያደርገው ብር መከፈል ከተጀመረ ለምሳሌ ቻናላችን ሞኔታይዝ ሆኖ ብር እየሰራ ከሆነ ቻናላችን በዛ ቪዲዮ የምናገኘውን ገቢ ወይም ደግሞ ሊቆጥርልን የሚገባውን እንትን ብር ወይም የሆነ ያው በትንሽም ሊሆን ይችላል ብዙም ሊሆን ይችላል የዶላሩ መጠን በዛ ቪዲዮ ግን የምናገኘውን ገቢ ለማን ያደርገዋል ለኦነሩ ያደርገዋል ማለት ነው። ልክ እንደ ፐብሊክ ዋች ሃወሩ ለባለቤቱ ይሰጣል ማለት ነው አውቶማቲካሊ። መጀመሪያ ግን ምን ብሎ ይጠይቀናል ማጥፋት ትፈልጋለህ ይለናል። ማጥፋት አንፈልግም ካልነው ወይም ከተውነው ምን ያደርገዋል ፐብሊክ ዋች ሃወሩንና ብሩን ወይም ደግሞ በዛ ቪዲዮ የሚገኘውን ገቢ ለማን ያደርጋል ለባለቤቱ ይሰጣል ማለት ነው። ስለዚህ ይሄ የሆነ እንትን ነው ብዙም የሚጎዳን ነገር አይደለም። የሚጎዳን ምንድነው እንደ ጀማሪ ከሆነ በተለይ ፐብሊክ ዋች ሃወር በጣም ያስፈልገናል። ስለዚህ ፐብሊክ ዋች ሃወራችንን ካውንት አያደርግም ለኛ ማለት ትንሽ ይጎዳናል ማለት ነው። ሌላው ደግሞ እዚህ ጋር ኮፒራይት ክሌም ላይ ለምሳሌ የሆነ ሰው የኔም ቪዲዮ ወይም ደግሞ ከፋና ቲቪም ለምሳሌ ወሰደ ብንል በዛው በሰጧቸው ኤግዛምፕል የወሰደበት ሰውዬ ወይም የቪዲዮ ኦነር ባለቤቱ ማለት ነው ምን ማድረግ ይችላል አንዳንድ ከተሞች ላይ እንዳይታዩ የሚፈልጋቸው ሀገሮች ላይ ማለት ነው ያ ቪዲዮ እንዳይታይ ብሎክ ማድረግ ይችላል። ይሄ የኦነሩ ባለቤት ነው። ለምሳሌ ከፋና ቲቪ የሆነ ነገር ከወሰድን ፋና ቲቪ የሰራው ለኢትዮጵያ ብቻ ከሆነ ምናምን ነገር አሜሪካ እንዳይታይ ብሎክ ማድረግ ይችላል። እኔ ሰርቄ ከሆነ የወሰድኩት ከፋና ቲቪ ማለት ነው ፋና ቲቪ ማድረግ ይችላል ማለት ነው። ይሄ የኮፒራይት ክሌም እንትን ነው።
ኮፒራይት ክሌም ባጭሩ ይሄን ይመስላል። ብዙም ያን ያክል ቻናላችን የሚጎዳ ነገር አይደለም፣ ግን ሁሌም በቃ ስንሰራ ብዙም ባናበዛው ጥሩ ነው። ሁለተኛው ደግሞ ኮፒራይት ስትራይክ ይባላል። ይሄ በጣም ከባድ ነው ስላችሁ በጣም ቻናላችንን ይጎዳብናል ማለት ነው። ብዙዎቻችንም እናውቀዋለን። ኮፒራይት ስትራይክ ማለት እንደወረደ የሰውን ኢንትሮ ሳይቀር ዲስክሪፕሽኑ ሳይቀር ቀጥታ ዳይሬክትሊ ኮፒ ማድረግ ኮፒራይት ስትራይክ እንዲመጣብን ወይም ደግሞ ስትራይክ እንዲበራብን ያደርጋል ማለት ነው። ስትራይክ ብዙ ጊዜ እዛው ላይ ዩቲዩብ ስቱዲዮአችሁ ላይ ኮፒራይት ስትራይክ ካለባችሁ ያሳያችኋል፣ ስንት ስትራይክ እንዳለባችሁ ቀይ ያበራላችኋል ማለት ነው። እና ኮፒራይት ስትራይክ በጣም አዛ የሆነ ነገር ነው፣ መጥፎ ነው። በተለይ ከተደጋገመ አንዴ ካላችሁ ኮፒራይት ስትራይክ አንዴ ኖቲፊኬሽን ይመጣላችኋል፣ ሁለተኛም እንደዚህ ኖቲፋይ ያደርጋችኋል። በሶስተኛው ግን ሙሉ በሙሉ ቻናላችሁ 1 ሚሊዮን ሰብስክራይበር ቢኖረውም በጣም ብዙ ስራ የምትሰሩበት ቢሆንም የማንም ቻናላችሁን ምን ያደርግባችኋል? ዩቲዩብ ብሎክ ያደርግባችኋል። ይሄንን ኮፒራይት ስትራይክን የሚለው ዩቲዩብ አውቶማቲካሊ አይደለም። ከኮፒራይት ክሌም የሚለየው በምንድነው? ኮፒራይት ክሌም ላይ ማንኛውም ሰው የማንንም ቪዲዮ ከወሰደ የሚያውቀው ማን ነው? ዩቲዩብ ነው አውቶማቲካሊ። እዚህ ጋር ግን ኮፒራይት ስትራይክ ግን ኦነሩ ነው ምን የሚያደርገው? ልክ እንደ ቅሬታ ለዩቲዩብ ይሄ ሰውዬ ወይም ደግሞ የዚህ ቻናል ባለቤት የኔን ቪዲዮ ዳይሬክትሊ ወስዷል ብሎ ምን ያደርግብናል? ሪፖርት ያደርግብናል። ለዩቲዩብ ሪፖርት በሚያደርግብን ጊዜ ምን ያደርጋል? ዩቲዩብ ያን ነገር ያጣራና ትክክል ከሆነ በእኛ ላይ ኮፒራይት ስትራይክ ያበራብናል ማለት ነው። ከተደጋገመ ይሄ ነገር በጣም መጥፎ ነው። ሌላ እዚህ ጋር ኮፒራይት ስትራይክ ላይ ትንሽ የሚያስጠላው ነገር ለምሳሌ የሆነ ሰው በኮፒራይት ስትራይክ ቻናሉ ከተዘጋ ለምሳሌ 3 ቪዲዮዎችን ከተለያዩ ሰዎች እንደወረደ ከወሰደና ሶስቱም ሰዎች ሪፖርት ካደረጉበት ሶስቱም ላይ ይችላል ከአንድ ሶርስም 3 ቪዲዮ ከወሰደም እንደዛ የሰው ስራ ማለት ነው እና ምንድነው የሚያደርግብን? ቻናላችንን ይዘጋብናል። ያ ብቻ ሳይሆን ደግሞ በዛ ኢሜል ሌላ ቻናል መክፈት እንዳንችልም ያደርገናል። ይሄም ትንሽ ሌላ ከበድ ያለ ቅጣቱ ነው። በዛ ኢሜል ሌላ ቻናል መክፈት አንችልም ማለት ከባድ ነው። ሌላ ኢሜል ግዴታ ሊያስፈልገን ይችላል ማለት ነው። ሌላው ደግሞ ምን አለው? ኮፒራይት ክሌም ላይ ኦነሩ የሚፈልግበት ሀገር ላይ ቪዲዮ እንዳይታይ ማድረግ ይችላል ተባብለናል። እዚህ ጋር ደግሞ ኦነሩ ይሄንን ቪዲዮ ቶታሊ ማጥፋት ይችላል፣ ሊያጠፋብንም ይችላል ማለት ነው። ስለዚህ ምን አለው ማለት ነው? ኦነሩ የኛን ቪዲዮ ወይም ደግሞ የራሱን ቪዲዮ የኛን አይባልም የሰረቅነውን ቪዲዮ ነው። ስለዚህ እሱን ሊያደርግ ይችላል ማለት ነው፣ ሊያጠፋብን ይችላል። እዚህ ጋር ፈርስት ስትራይክ ላይ ለምሳሌ ማለት ነው አንድ ቪዲዮ ስትራይክ ካለባችሁ የሰውን ቪዲዮ ቶታሊ ከወሰዳችሁ ዩቲዩብ የተለያዩ ስቴፖች አሉት። ባንዲ አይደለም ቻናሉ የሚዘጋው። ፈርስት ስትራይክ ላይ ምን ሊያደርግብን ይችላል? ለምሳሌ ላይቭ መግባት ላንችል እንችላለን። ብዙ ሰዎች ላይቭ አይልልኝም ለኔ ምናምን የምትሉ ሰዎች አላችሁ። ምናልባት ኮፒራይት ስትራይክ ኬዝ ሊሆን ይችላል። እሱንም ቼክ አድርጉት ማለት ነው። እና ላይቭ እንዳንገባ ዩቲዩብ በራሱ ማለት ነው ያግደናል። ሌላው ደግሞ ማድረግ አንችልም ለተወሰነ ያክል ጊዜ ድረስ ቪዲዮ አፕሎድ ማድረግ እንዳንችል ሊያደርገን ይችላል። ስለዚህ ይሄም ሌላ ከባድ ቅጣት ነው። ቪዲዮ አፕሎድ ማድረግ አንችልም ማለት ምንም እንቅስቃሴ ማድረግ አንችልም ማለት ነው ዩቲዩብ ላይ። ስለዚህ ለተወሰነ ጊዜ ነው፣ ግን የሆነ ብዙም አይደለም ለአንድ ለ2 ሳምንት ወይ እስከ 2 ወርም ሊሄድ ይችላል እንደ እንትናችን ነው። እና ፈርስት ስትራይክ ላይ እንደዚህ አይነት ነገሮች ሀፕን ሊያደርጉ ይችላሉ ማለት ነው። ያው ሶሉሽኑ ለዚህ ሶሉሽኑ ማለት ነው 2 ሶሉሽኖች አሉ። የመጀመሪያው አለመስረቅ ነው። ኮፒራይት አለመውሰድ ነው። በቃ በተለይ እንደዚህ ኮፒራይት ስትራይክ የሚያስብል እንደወረደ የሰውን ቪዲዮ መውሰድ በጣም ችግር ነው። እንደወረደም ባትወስዱም የተወሰነ ረዘም ያለን ፓርት ብትወስዱ ሪፖርት ካደረገባችሁ ስትራይክ ሊልባችሁ ይችላል። ግን የመጀመሪያው እንትናችን ከሰው አለመውሰድ፣ በቃ በራሳችን በጣም ብዙ እንትኖች አሉ። እነዛን ነገሮች ያልተዳሰሱ ፓርቶች አሉ ዩቲዩብ ላይ። እነዛን ነገሮች ላይ ፎከስ ማድረግና የኛን ታለንት ወይም ደግሞ የሰውንም ቪዲዮ እንደወረደ ከመውሰድ ያንኑ ሰው ያ ሰው ያቀረበውን ነገር እናንተ በሚያስጠላ መልኩ ይሁን በምን መልኩ ብቻ ይሻሻላልና ማንኛውም ነገር ባንዴ አይደለም። እናንተ በራሳችሁ ሰርታችሁ ያንን ነገር እንደ አይዲያ ብትወስዱትና ሰርታችሁን ትምትሉ ይሻላል፣ ዳይሬክት ያ ሰው የለፋበትን ነገር ከመውሰድ ማለት ነው። ሁለተኛው ደግሞ ያው ቪዲዮንም ማጥፋት ትችላላችሁ ባይዜ። ሁለተኛው ደግሞ ባለቤቱን ማስፈቀድ ይቻላል። ፌር ዩዝ የሚባል ነገር አለ። ምንድነው የምታደርጉት? ለምሳሌ ስትራይክ መጣባችሁ አይደል? ኮፒራይት ስትራይክ። ግን ይሄ ያው ብዙውን ጊዜ በተለኛ ሀገር አይባልም። ውጭ ሀገር ላይ ግን ያስፈቅዳሉ በስነ ስርዓት ማለት ነው። አስፈቅደው ደግሞ
ባለቤቱ ኦነሩ ከፈቀደላቸው ወይም ደግሞ ሳይፈቅድም በብር መደራደር ይችላል። ለምሳሌ እኔ የሆነን ቪዲዮ እንደወረደ ኮፒራይት ማድረግ ከፈለኩኝ ከሆነ ቻናል ወይም ከሆነ ኦነር ምንድነው ማድረገው? ያን ኦነርን ሂጄ እጠይቀዋለሁ። ማለት ሂጄ ስላችሁ በኢሜል ምናምን ማለት ነው። እንዴትም ብዬ ፈልጌ ስትራይክም ከመጣብኝ በኋላም ሊሆን ይችላል ወይም ደግሞ አፕሎድ ከማድረጌም በፊት ማለት ነው። አናግረዋለሁ ባለቤቱን ማለት ነው። ከፈቀደልኝ ፒስ ነው በቃ እንትን ማድረግ ይቻላል። ተፈቅዷል ብላችሁ ትጽፋላችሁ እዛው ላይ ማለት ነው። ባለቤቱ ከፈቀደላችሁ ሪፖርት አያደርግባችሁ ማለት ነው። ካላደረገባችሁ ደግሞ ኮፒራይት ስትራይክ አይኖርም። ሌላው ደግሞ ሳይፈቅድላችሁ ወይም ደግሞ እንደዚህ በገንዘብ መደራደርም ይቻላል። ያው ይሄም ማስፈቀድ ነው። በፈለጋችሁት ሚንስ መለመንም ሊሆን ይችላል። በፈለጋችሁት ሚንስ ባለቤቱን ካስፈቀዳችሁት ምንም ችግር የለውም፣ ኮፒራይት መውሰድ ይቻላል። ነገር ግን ብዙዎቻችን የምናደርገው ምንድነው ሞስትሊ ከተለያዩ የቴሌቪዥን ጣቢያዎች ምናምን እንደዛ ነገር ነው የምንወስደውና የሆነ ለማስፈቀድ ራሱ የማይመች ነገር ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ በጣም መጠንቀቅ አለብን። ኮፒራይት ስትራይክ በጣም ሲሪየስ የሆነ ነገር ነው። ቻናላችንን እንትን ያደርግብናል ማለት ነው። ሌላ ኮፒራይት ስትራይክ እንትን ካለብን አንዴ ከበራብን ቪዲዮውን ከማጥፋታችን በፊት ዲሌት ከማድረጋችን በፊት ቪዲዮውን ቢያንስ እስከ 6 ወር ብንጠብቅ አሪፍ ነው። ምክንያቱም ኮፒራይት ስትራይክ ከ6 ወር በኋላ ኤክስፓየርድ ሊያደርግ ይችላል ወይም ደግሞ ሊቀር ይችላል ማለት ነው። ስትራይኩ ሊጠፋላችሁ ይችላል። ስለዚህ እስከ 6 ወር ብትጠብቁ ያው ሰውየው ነው የሚያስፈቅዳችሁ ነገር ማለት ነው። ብትጠብቁ ጥሩ ነው ማለት ነው። ያን ያክል እንትን ባንል ነው። ግን አንዴ ከበራ ሁለተኛ ከበራ በጣም አደጋ ላይ ነን ማለት ነው። ሶስተኛ ላይ ስለማይታገሰን ኮፒራይትን በጣም መጠንቀቅ አለብን። በተለይ ስትራይክን ማለት ነው። ክሌም በጣም ቀላል ነው። ያን ያክል እንትን አይደለም። የሚጎዳንን ነገር ተነጋግረናል። ብሩን ካውንት አያደርግልንም፣ ወጭ ሀውሩንም ካውንት አያደርግልንም ነው። ይሄንኛው ግን ከባድ ነው። አሁን ብዙ ጊዜ ቲክቶክ ቪዲዮዎችን በጣም ብዙ በተለይ አሁን ላይ አዲስ ጀማሪ ዩቲዩበሮች የቲክቶክ ቪዲዮዎችን እንትን ሲያደርጉ ያለውና ምንድነው የቲክቶክ ቪዲዮ መጀመሪያ እንትን የሚለው ሰው ነው ተጠቃሚ የሚሆነው ማለት ለምሳሌ አሁን በዛሬው ቀን ላይ ቲክቶክ ላይ አዳዲስ የሚለቀቁ የተለያዩ አዝናኝ ነገሮችን እነዛን ኮምባይን አድርጋችሁ ፖስት ብታደርጉ ዩቲዩብ ላይ ኦነር እናንተ ሆናችሁ ማለት ነው። በሌላ ሰው ስራ እናንተ ኦነር ሆናችሁ ማለት ነው። ሌላ ዩቲዩብ ቻናል ላይ እስካልተፖስተ ድረስ እናንተ ከቀደማችሁ። ግን ብዙውን ጊዜ አሁን ላይ ምንድነው ስትራይክ የሚያበዛብን ወይም ደግሞ ክሌም የሚያበዛብን ማለት ነው። የሆነ ሰው ለምሳሌ ከቲክቶክ የተለያዩ ቪዲዮዎችን ቀጨብ አድርጎ ምን ያደርጋቸዋል? ኮምባይን አድርጎ አንድ ላይ ፖስት ያደርጋቸዋል። እኛ ደግሞ ምን እናደርጋለን? ሌላ ደግሞ እንደዚሁ እንትን አድርገን የተለያዩ ጨማምረንበት ወይም ደግሞ የሆነ ፓርት ብቻ ያ ሰው መጀመሪያ ፖስት ያደረገው እንትኑን ያቺን አንዷን ፓርት ልንጨምር እንችላለን ብዙ ቪዲዮ ላይ ማለት ነው። እና ያ ኮፒራይት ክሌም ወይም ደግሞ ስትራይክን ሊያመጣብን ይችላል። ቲክቶክ ላይ በጣም ብዙ ጊዜ ብዙ ልጆች ስትራይክ ሲመጣባቸው እናያለን። የነገሩኝም ስላሉ ማለት ነው። በተቻለን አቅም ዛሬ የተፖስተቱ ነገሮችን ቲክቶክ እንትን ከሆነ ማለት ነው የቲክቶክ ጥገኛ ከሆነ ከቲክቶክ ከሆነ ዩቲዩብ ቻናላችን እንትን የሚያደርገው ግን አብዛኞቻችን ደግሞ ዩቲዩብ ላይ በጣም ብዙ ፊልዶች አሉ። እነዛን ፊልዶች እንጠቀምባቸው ነው። ስለ ኮፒራይት ይሄን ያክል ካል ቀጣይ ደግሞ ሌላ ነገር አነሳላችኋለሁ። ኮሜንት ላይ የፈለጋችሁት ነገር ስለ ዩቲዩብ እንዲነሳ የምትፈልጉትን ነገር ጠይቁኝ። ከዩቲዩብ አንዳንድ ነገሮችን ሪፈር አድርጌ በዚህ መልኩ አሳያችኋለሁ ማለት ነው።